አሁን የምናገረው ነገር ፍርሃት ምናምን ያለባችሁ ሰዎች አንዳንድ ሰዎች አሉ ቪዲዮ ለመቅረጽ ወይም የሆነ ነገር ለመጀመር ያስቡና ጓደኞቼ ምን ይሉኛል፣ የሰፈር ልጆች ምን ይሉኛል፣ ጓደኛ ምናምን ገደል ይግባ ጓደኛ ወደፊት ያበላል። የዛሬ 5 ዓመት በኋላ እስኪ ራስን ከቻልኩ በኋላ መጥቶ ያብላ ያጠጣል። ከነ መፈጠር የሚረሳበት ቀን ጭራሽ ትዝም አትበል። የራሱን ህይወት የሚመራበት ሰዓት ሁላ ቸግሮ ፊቱን እያዞረ ባላይ የሚያልፍበት ቀን። ስለዚህ ያንን ጊዜ እያሰብ ራስን ማሰራ ከሆነ የሆነ ነገር ተፍተፍ ማትል ከሆነ የሆነ ሰዓት ተማረረበት ቀን ወይ ያኔ በዛ እድሜ ምን እያደረኩ በዛ እድሜ እንዲህ አይነት ሰራ ሰርቼ በሁሉ ነገር አይመጣም። ያ ሁሉ ነገር ብዙ ነገር የምትመኝበት ከዛም በኋላ ያኔ ከመቆጨት በፊት አሁን የተሰማራበት ስራ ላይ ያሰብከው ስራ ላይ በቃ ቁርጥ ያለ ውሳኔ መውሰድ በኋላ በቃ ጠወጥረ መስራት የትኛውን መስፈርት ላይ ተሰማራ ጠንክረ ከሰራ ተስፋ ካልቆረጥ ሁሉም ነገር ይሳካል። እና ይሄን በማሰብ አብራችሁ መስራት የምትፈልጉ የትኛውም የስራ መስክ ላይ የትኛውም ሀሳብ ያላችሁ ቴሌግራም ቻናል ከፍቻለሁ። እዛ ላይ ገብታችሁ ጆይን በማድረግ እርስ በርስ እንደጋገፍ እያስባለሁ። ፎሬክስ ትሬደር ሙሉ እኔም አሁን በፎሬክስ ነው እንዲያልፍልኝ የምፈልገው እሱ ላይ ነው ጠንክሬ እየሰራሁ። ስለዚህ ፎሬክስ ትሬደር ሙሉ ቪዲዮ ኤዲተር ሙሉ ቢዝነስም ሁሉም ነጋዴ ሙሉ የትኛውም ስራ ላይ መሰማራት የምትፈልጉ እርስ በርስ እንደጋገፋለን። መለወጥ የምትፈልጉ ብቻ የቴሌግራም ቻናል ባዮ ላይ ያላችሁ ገብታችሁ ጆይን በማድረግ እርስ በርስ እንደጋገፍ እላለሁ። እዛ ላይ የምንለቀውን እያንዳንዱ ነገር ገብታችሁ ላይቭ እንገባለን። ማታ አብረን እንደግ አብረን እንስራ እላለሁ። አመሰግናለሁ።